እግዚአብሔር ስሙ በሰማይ በላይሉ በቅዱሳኑ መላእክት በምድር በታይቱ በደቂቀ አዳም እንዲሁም ወዘታይቲሃ ለምድር በሚላቸው በካላን ፍጥረታት ሁሉ ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ስሟ ከፍ ከፍ ያለ ይሁን። እንዲሁም የጻድቃን የሰማዕታት እንደየማይረጋቸው ስማቸው ከፍ ከፍ ይበል። እንግዲህ ዛሬ የምንማረው ለተወሰነ ደቂቃ ቢሆንም ስለ እናታችን ስለ ቅድስት ድንግል ማርያም ልደት ነው ማለት ነው። ዛሬ እንደሚታወቀው ግንቦት 1 የእናታችን የቅድስት ድንግል ማርያም የልደት በዓል የሚከበርበት ለዓለም ትልቅ ብስራት የሆነበት ለዓለም ትልቅ ደስታ የሆነበት ዓለም ከመከራው የዳነበት ዓለም ከዲያብሎስ ባርነት ነፃ የወጣበት ነፃ ለመውጣት ምልክት ያገኘበት ተስፋ ያገኘበት ዕለት ነው እና እንግዲህ እመቤታችን ድንግል ማርያም በፈቃደ አምላክ በብስራተ መልአክ ነሐሴ 7 ቀን ተጸንሳለች። በማኅፀንም ሆና ብዙ ታምራት አድርጋለች፣ ብዙ መንክራት አድርጋለች፣ ብዙ ድንቅ ስራዎችን እግዚአብሔር እመቤታችን ቅድስት ድንግል ማርያም በማኅፀን ሳለች ሰርቷል ማለት ነው። ናው አባቷ ኢያቄም እናቷ ሐና ይባላሉ እና እንግዲህ በማኅፀን ሆና ታምር ከሰራቻቸው መካከል ስንመለከት ሐና በርሴባ የምትባል አንድ አይና አክስት ነበረቻት ይላል እና ይችን አክስቷን በጣም ተወዳት ነበር። ልትጠይቃት መጥታ ሳለ እግዚአብሔር በቸርነቱ ጎበኘሽ ብላ ማኅፀኗን በዳሰሰችበት እጇ የጠፋ አይኗን ብቻውን ብትዳስሰው ያ አይኗ በርቶላታል ማለት ነው። ይህ አይኗ የበራላት እቺ በርሴባ የተባለች ሴት እመቤታችን ቅድስት ድንግል ማርያም በሐና ማኅፀን ስላለች ነው። ሐናና ኢያቄም ልጃቸው ብዙ ቆይተው ሰው ብዙ ብሏቸው ብዙ አሽሙር ብዙ ሽሙጥ ተነግሮባቸው በኋላም እግዚአብሔር የሰጣት ስለሆነች አምላክ በቸርነቱ ጎበኘሽ ብላ ማኅፀኗን ነክታ ያን የጠፋ አይኗን ስነካ ነው እንግዲህ እቺ በርሴባ የተባለች ሴት አይኗ የበራላት። መቼ? እመቤታችን ቅድስት ድንግል ማርያም በሐና ማኅፀን ሳለች ማለት ነው። ሌላው ሐና የምትወደው ሳምናስ የሚባል ያጎቷ ልጅ ሞቶ በቤተሰብ ባህል የአልጋውን ሸንኮር ይዞ ይለቀሳል እና ይቺ ሐናም ያጎቷ ልጅ ነውና የአልጋውን ሸንኮር ይዛ በምታለቅስበት ሰዓት አፈፍ ብሎ ተነስቶ ሰላም ለኪ ኦ እምየውቱ ለዘገብረ ሰማየ ወምድረ፣ ሰማይና ምድርን የፈጠረ የአምላክ አያቱ ሐና ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ገና እመቤታችን ቅድስት ድንግል ማርያም በማኅፀን ሳለች በሐና ማኅፀን ሳለች። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከኒህ ወገን የሆኑ ዳዊትና ሰሎሞን 40 ዘመን ገዙን፣ አሁን ደግሞ እነዚህ የወለዱት ሊገዛን ነውን ብሎ በጠላትነት ተነሱ። ቅዱስ ገብርኤል ኢያቄምን ሀቅለ ሊባኖስ ይዘሃት ሂድ አለው። ይዟት ሄደ። ጊዜዋ ደርሶ ነበርና በዚያ ዕለት ነቢያት ትንቢት የተናገሩላት ምሳሌ መሰሉላት። አያቶቿ ሄክታ በጥሪቃ በጨረቃ አምሳል ኢያቄምና ሐናም በርግብ አምሳል ያዩት እመቤታችን ተወለደች። በሊባኖስ መወለዷም ቅዱስ ሰሎሞን ንጉሥ ሰሎሞን ነይ እምሊባኖስ መራት ነይ እምሊባኖስ ብሎ ትንቢት ተናግሮ ነበርና ትንቢቱ ምሳሌ ይፈጸም ዘንድ እመቤታችን በሊባኖስ ተወልዳለች ማለት ነው። እንግዲህ የእመቤታችን መወለድ ለየት ያለ ነው። ምክንያቱም የሰው ልጅ
እግዚአብሔር ለክብርና ለጸጋ የእግዚአብሔርን ክብር ለመውረስ የእግዚአብሔርን መንግስት እንዲወርስ ልዩ አድርጎ አልቆ አብልጦ ከ22ቱ ስነ ፍጥረታት የበላይ አድርጎ እግዚአብሔር ከፈጠረው በኋላ በገዛ ስተቱ ወድቆ ከዛ ከከፍታው ከማይረጉ ከጸጋው ከወደቀ በኋላ ለ5500 ዘመን ድረስ በዳቢሎስ ባርነት ስር ሆኖ የሰው ልጅ ይኖር ነበር። ነቢያት ቢጾሙ ቢጸልዩ ብዙ ታላላቅ አባቶች ወደ እግዚአብሔር ቢያመለክቱ ብዙ ታላላቅ ካህናት ወደ እግዚአብሔር ቢጮሁ መስዋዕቱ ቢደረግ ጸሎቱ ቢደረግ መባው ሁሉ ነገር ቢደረግ የሰው ልጅ ከዳቢሎስ ባርነት ነፃ ማውጣት አልቻል ብሎ ሁሉም ሰው ወደ ሲኦል ይሄድ ነበር። ገነት ተዘግታ በኪሩቤልና በሱራፌል ታጥራ ማንም ሰው እንዳይገባባት ሁና ትኖር ነበርና እንግዲህ እግዚአብሔር ለአዳም በገባው ቃል ኪዳን በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ በአምስተኛው ቀን ተኩል ተወልጄ ከልጅ ተወልጄ ዋድህንከ አድንሃለሁ ብሎ ለአዳም ቃል ኪዳን ገብቶለት ነበርና ያን ዕለት እንዳይፋለስ አድርጎ ከዕለቱ ዕለት ከዓመቱ ዓመት ከሰዓቱ ሰዓት እንዳይፋለስ አድርጎ ቅዱስ እግዚአብሔር በማይመረመር መለኮታዊ ጥበቡ ይህን ቃል ኪዳኑን ለመፈጸም እመቤታችንን እግዚአብሔር አወፀ ሰማይ እግዚአብሔር አወፀም ሰማይ ሰሜነ ወደቡበ ምስራቀ ወምዕራበ እግዚአብሔር ከሰማይ ሰሜንን ደቡቡን ምስራቁን ምዕራቡን ጎበኘ ይላል። ወይረከበ ዘከማኪ እንዳንቺ ያለ ግን አላገኘም ይላል ሊቁ። ስለዚህ እግዚአብሔር ይህን ድንቅ ስራ የሚሰራው በእመቤታችን ነበርና ሐናና ኢያቄም ልጅ በማጣት በዛን ሰዓት ልጅ ማጣት የኃጢአት ምልክት ተደርጎ በሚወሰድበት ሰዓት የሰው ምላስ የሰው ማሽሟጠጥ እጅግ አስከፊ በሆነበት ሰዓት ተስፋ የሚያስቆርጥ በሆነበት ሰዓት እኒህ ኃጢአተኞች በኃጢአታቸው ነው እግዚአብሔር ልጅ ያልሰጣቸው እየተባሉ በሰው ዘንድ በተጠሉበት ሰዓት ሐናና ኢያቄም ግን እግዚአብሔርን ሁሌ ይለምኑ ነበር። በትዕግስት በጽናት ተስፋ ባለመቁረጥ እግዚአብሔር አንድ ቀን ድንቅ ስራውን እንደሚሰራ ያውቁ ነበርና ወደ ቤተ እግዚአብሔር እየሄዱም ይጸልዩ ነበር ይላል። እና እንግዲህ አያቶቿ የቅድስት ድንግል ማርያም አያቶች በጥሪቃ የሚባሉ ነበሩና እኒህ አያቶቿ ራእይ አይተው ነበር፣ ህልም አይተው ነበረ። ምን ህልም ነው ያዩ? እንግዲህ እነዚህ አያቶቿ ያዩት ህልም ጥጃዎች ነጭ ጥጃዎች ሲወለዱ አዩ። እስከ 7 ድረስ ሄዱ። 7ኛይቱ ጨረቃን ወለደች። ጨረቃ ደግሞ ፀሐይን ስወልድ አዩ። ከዚህ በኋላ ወደ አዋቂ ሄዱ ይላል። ይህን ህልም ለማስፈታት ህልም ወደሚፈታ ሰው ሲሄዱ እስከ 7 ያለውን ነገር ነገራቸው። ያቺ ጨረቃ የተባለችውም ልዩ የሆነች ንጽሕት የሆነች ከፍጥረታት በላይ የሆነች ቅድስናዋ ንጽሕናዋ ከፍጥረታት በላይ የሆነች ሴት ትወለዳለች። ነገር ግን የፀሐዩ ነገር ለኔም አልተገለጸልኝ ብሎ መልሷቸዋል። እንዲሁም ሐናና ኢያቄም የእግዚአብሔር ሰዎች ነበሩና ወደ ቤተ እግዚአብሔር ሂደው ሲመለሱ አዕዋፋት ከነልጆቻቸው እርግቦች ከነልጆቻቸው አይታ ሐና
እርር ብላ አለቀሰች። እኒህን አዕዋፋት ልጅ የሰጠ